አላ ሰያ ሪከርድ እንድናረግ በደንብ እንትን እሺ በአማርኛ ነው አረበኛው እኔ ላውራ ከዛ አንተ በአረበኛ ታወራ አረበኛ ላውራ ማን ቀጣይ አንቺ እሺ አንዴ ከሀና ጀምረው እሺ ውድ ኢትዮጵያውያን በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳዑዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ያትችን ፈርሻ የምታዩቸው በጠቅላላ እነዚህ ፎቶ ላይ የምታዩቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው የሆናችሁ ለእያንዳንዱ ሰው ኢንፎርሜሽን ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ። ግን በዋናነት የሸዋ ሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያችኋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመችን ፎቶ እናደርግላችኋለን። ይመችን አምጣው ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው እኛ እዚህ ጋር የተቀመጥነው በጠቅላላ። እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህፃናቶች በጣም ህፃናቶች ናቸው። እድሜያቸው በጣም ትንሽ። ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማይነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደሃና ከጅዳ ወደ ኢትዮጵያ ለገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺም ሸዋ እቻለች። በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሃኒጋ ነው አለች። እቺንም የደበለቋት እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ነው ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናደርጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው።
ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳዑዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኩ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ አንድ ጊዜ ይሄ በተጎኑ አሉ ሸዋ ረቢት ፎቅ የሰራ ባለ ማን ነው ስሙ አያያዘኝም። የኔ የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሽመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋ ረቢት ላይ ፎቅ ቤትና ምንድነው ይገን ያለው ቡቲክ ነበረው ብለዋል። ማነው ማሲም ነበረው ታዘብ የሚባል ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በደሃ ደም ነው የሰራው። በእነዚህ ልጆች ደም ነው የሰራው። ቀጥል የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው ይሄ የሁሉም የኢትዮጵያዊ አጋቾቹ ደግሞ ዋነኛው ደግሞ እኔ ወንድማማቾች ተክሌና አንደኛው ስሙ ባላገር ሳይድ ይሄንን እሺ ልጨር በአማርኛልና ትቀጣያለሽ። እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክለይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ የመኮይ እንዲሁም ደግሞ አንድ የሸዋ ረቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ አመሰግናለሁ። ስለነ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሰይጣን አየር ማረፊያ የሆነ ሰው ነው። ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን እየሸጠ ከወሎ ከሸዋ ሙሉ የኢትዮጵያን በየመን በኩል የሚሄዱ የተክላይ ደም የተክላይ እጅ የተክላይ በትር ያረፈባቸው ናቸው። አንደኛ። ሁለተኛ ነገር ደግሞ ይመችና ተክላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ጨካኞች አውሬዎች ናቸው። እነዚህን አውሬዎች እዛው የመን ላይ ኢቭን የምትኖሩ ንጹህ ደላሎች ካላችሁ እነዚህን ከውስጣችሁ ብታስወግዱ አስወግዷቸው። በቃ እኔ ይህንን ነው የምለው ቃል በቃል። አብዝ ለለኹም ምናልባት ትግርኛ ተናጋሪ ኤርትራውያን ተጋሩ ለማለት እዩ ዋላ መሃሩ ለትግርኛ ልትሰምዑ ነይኹም ይኹም። ተክላይ ማለት ካብ ትግራይ ጀሚሩ ደቂ ዓዱ ይምህር አምሃራ ክልል ኦሮሚያ ክልል ካብ ሁሉ ዓዲ ላወሰደ አጓላት ለዓመፀ ላደፈረ ላሸጠ ልነብር አውሬ እዩ። ልዝቆ ለዓዝ ትፈልጡ ተጋሩ ተሓሊኹም ሁሉኹም ኣብ ስዑድ ትነብሩ ኣብ የመን ትነብሩ ፅሩያት ተጋሩ ፅሩያት ደላላ ማለት ሰብ እና ልስምዐኩም ደላላታት ተሓሊኹም ልዚ ሰብዚ ወይ ካብ ቅድሚሆም ኣወግድዎ ወይ ደሞ እንድዕ ዋላ ረሽንዋ እንድዕ ይፈልጢ ናዚ ጭካኔ ዚ አውሬ ለሃና አጊቱ እዘን ሁሉ ለራኹሞም ደቂ አንስትዮ ካብ ሽዋ ካብ አምሃራ ክልል ካብ ወሎ ካብ ትግራይ ካብ ተፈላለየ ዓዲ አጓላት ለዓመፁ ልወስዱ እዮም። እዚኣቶም
ብሔሬ ውሎሚ ሃይማኖት ይብሎሚ አዴ ውሎሚ ስለዚህ እነዚህን ሰዎች የምታረጉትን አድርጉ እዛ አካባቢ ያላችሁ አውሬዎች ናቸው ይመችና ተክላይ ማለት ምንም ቃል የማይገልጻችሁ ምድር ላይ እንደናንተ አይነት ከናንተ ቅዱስ ሚካኤል የረገጠው ሰይጣን ይሻላል እናንተ ማለት የሰይጣን አየር ማረፊያ ናችሁ ሃናን እስክታመጣት ድረስ ግን ሙሉ ዘርማን ዘራችሁ አይቀርም ገና ይቀጥላል ሚኪን አስገቡት ገና ብዙ ይቀጥላል በዚህ ላይ አሁን ለታ ደውሎ ይውላችሁ አሁን ለታ ደውሎ የሆነ ሲዝት የሰማሁት አደም ገርፋ የሚባል ደላላ አለ ደግሞ የመላይ አንድ ጊዜ መበሉ አደም ገርፋ የዛሬን 15 ዓመት የመላይ በፍርፋሪ ቂጣ ተጣልተን በጫማ ፊቱን መትቸዋለሁ ያውቃል ዛሬ ደላላ ሆኖ ህዝብን እያመሰ ሴትን እየደፈረ የሚገኝ አሁን እሱንም ፎቶን በቅርብ እናመጣዋለን አደም ገርፋ የሚባል ያቀኛል በደንብ አድርጎ የመን መላእክት የምትባል ቦታ ላይ የየመን ኩብዝ ስንቃማ የሆነ የገርባ ልጅ ቀምተህ በልተህ ምን እንደሰራሁ ታውቃለህ አንተ አውለታ ደውለህ እንድርስ ማሩ ላይ ደውለህ እንድርስ ማሩ ሚዮት አደረገ ድምጥህን ሰምቼዋለሁ የመላይ ፈላጭ ቆራጭ ሴቶችን በመድፈር ወጣቶችን አካላ ጎዶሎ በማድረግ ብዙ መረጃ ሰምቻለሁ አደም ገርፋ ይባላል ያ ገና አይለቅ አንለቀው ነሪበታል እቺኛውም ለኔ ተላከልኝ ነች እቺም ልጅ በእነሱ ቪክቲም ነች እዛው የመላይ ታግታ የት እንደደረሰች አቁም ቤተሰቦቿ እህት ነው ላከችልኝ ለኔ የገጠር ልጅ አይመጣም ስልኩን እንስጥ ለፖሊስ ስጡኒ እኮ የምን እርምጃ የምን መለማመጥ ነው በቃ ስጡ የምን መለማመጥ ነው ሚኪ የምትጠይቀው አለ ከሞኬ ጋር አውርተን መወሰን ካለብን እንወስንበት መጥቶ እውነቱን አንድ የማይናገር ከሆነ የመጨረሻ ምርጫ የምትሰጠው ለመሲ የሚደውልላት ከሆነ አሁን የገጠር ልጅ ይደውልላት ካልሆነ ለሞኬ ቁጥሩን ስጠው በቃ ይዝዳን ማን እንዴ ከዚህ በላይ ምን ይሆናል ሌላም ሴቶች አሉ አሳያቸዋለሁ ሆልድ ኦን ብዙ ሴቶች አሉ እያሉ እኮ ነው ሚኪ አንድ የምታስተላል እና በጥሩትና የሚሰማችሁ ከሆነ ኦኬ የገጠር ልጅ የሰማ ከሆነ አንደኛው ስልኬ ለምን ያጠገብ አሞራ ወሰደችው ልጅቷ አንተ ሰይድ የጧቷ የትግራይ ልጅ እሷንም ፎቶዋን አድርጉ እሺ እኔ አንዱን ስልኬን ልጅቷ ይዛው ሄደች ያው እቺም ልጅ እያያችሁ ነው እኔ የምለጠፈው እቺም ልጅ የቀድሟ ልጅ እህቷ ነው የላከችልኝ አንተ ቆነጃችሁ ምን ቀርቷል ጎበስ ምን ቀርቶልን እነዚህ ሁሉ ነው አሁን የሚላክልኝ ቆሽ ድጋሚ እቺ ሜሻዋ አንዴ ልናገር እኔ አመቷ ከወጣች እየሰማችሁኝ ነው እቺ ሜሻዋ ሮቢት ነች 3 አመቷ ከወጣች ታግታ ማለት ነው 3 አመቷ እነዚህ ሁላ የነ ይመች ቪክቲም ናቸው የነ ይመች እየመለመሉ የሚያስወጧቸው ናቸው ይቀጥላል እኔ ደግሞ መልእክት ላስተላልፍ ናትና ቆልዑት ከ አንድ ሕረ ሕዋትኩም ዝተተሓዙኹም ተሃልዩም ዳሃዮም ዘይትፈልጡ ተሃልዩኹም ዋላ መፈራርሒ ቪድዮ ዝበፅሐኩም ድሕርታኒ ናይቶም ሕዋትኩም ፎቶን ሽሞምን አድራሻኦምን ዝተወለዱሉ ዓዲ ሙጭሕኩም ቆይ የሸዋ መብረቅ ወይ ቆይ ያችን ልያገታትን ፎቶ ልከውልኛል ኦኬ ላክልኝ ልላክልህ እቺም እኔ ሰያ የወደላ ልጅ ሸዋ ላይ ምንም የቀረሴት እኮ የለም ሸዋ ላይ የቀረሴት የለም እያንዳንድህ ልጆቻችሁ ሞቱ ጠፉ የተባሉት የሸዋ ማህበረሰብ የሸዋ ገበሬ ይመች የሚባልን ቤተሰቡን ዝርያውን መጠየቅ ትችላላችሁ አሁን ግባ ልኬልሃለሁ ያገታት ቢንያሚን ይባላል ግባና አምጣው በትልቁ አድርግ ያችን ልጅቱን ያገታትን ቀይ እንትን የለበሰችው ተዋልቋል ለካ ህዝብ አልቋል ለካ በትግረኛ አስተላልፍ ደግመክ እሺ የሆነ ሪከርደር ጽፈውልኝ ነው እንዲይዙክ እንዲያረጉልክ አሁን ያልከው እንድገምላችሁ ኦኬ ኣብ ኩሉ ዓለም ዘለኹም ናትና ተጋሩ ማለት እዩ ኣብ ኩሉ ዓለም ዘለኹም ዋላ
ወፃእ ምሳና ዘለኹም ኣብዚ ድዩ ወላ ብስዑድ ዓረብ ዘሎ ድዩ ኣብ ዘለኽን ሃልዲኽን ስድራኹም አንድ ጊዜ ማን ልጨርስ አንዴ ያብፈኑ ይሄን እናስታውቅና ትቀጥላለህ በስፋት። ይሄ ቢንያሚን ይባላል። አጋሽ ነው እንደምታው ዝርጥጥ ያለ ከርከሮ የመሰለ ማን ነው ያገተው? አምጣት ቀይ የለበሰችውን ያችን የላኩልን አስከትልኝ። እችን ያገታት ቢንያሚን የሚባል አሁን ያያችሁት ፎቶ ነው። ተመልከቱ። ሙታለይ ብሎ ለቤተሰቦቹ አርድተዋል፣ ግን አጋቹ እሱ ነው። ፎቶውን አይታችሁታል። ቀጥል። ይቅርታ በጣም ስላስቆንኩ ቀጥለሽ። እሺ አብዞ ዘለኹም ዓለም ኩንኩም እንድሕር ካብ ስድራኹም ዋላ ኣሕዋትኩም ሓፍትኹም ኣይኹኑ መተዓቢትኹም ደቂ ዓድኹም ደቂ መንደርኩም ይኹኑ ኣብ የመን ኣብ ስዑድ ዓረብ ጠፊኦም ብደለልቲ ዝተዋህሉ ድሃዮም ዘይብልኩም ዋላ ጭምጭምታ እንዳሃለዎ ሞይቶም ተባሂልኩም ሰማዕኩም ዋላ ጭምጭምታ ዘለኩም ሰባት ኩላኹም ናይ ኣሕዋትኩም ድዩ ዋላ ናይ ሓፍትኹም ናይ ዘለኩም ፎቶ ጠፊኦም ዝተዋህሉ ሕብረተሰብ ብምሉእ ህዝብና ሓደ ብሓደ ፎቶ ናባና ለኣኽዎም ናብ ህዝቢ ናብ ሚድያ ክንብፅሑ ኢና ካብ ብሕጊ ዝኽይር ብሕጊ ክንከይድ። እኔም በትልቁ ታረገኝ እኔ ሌላ አዳዲስ ኢንፎርሜሽኖች ይዤ መጥቻለሁ። አንዴ ቆይ የሸዋው መብረቅ እኔም በትልቁ አርጋት በትልቁ እቺ ልጅ አጎቷ ልጅ ነው የላከችልኝ። ሞታለች ብለው መርዶን ካረዱ ጀስት 2 ወር ከ20 ቀን ነው ሞታለች ከተባለ ማለት ነው። የሸዋ ህዝብ እቺም የሸዋ ህዝብ በዚህ ሁኔ መልእክት ማስተላለፍ ፈልጋለሁ። አንዴ ቆይ ሸዋ አስረግዟት መልሷታል የተባለች ልጅ አትመስልም? ያጎቷ ልጅ ነች። መግባት እችላለሁ ብላኛለች። እቺ ልጅ ኖ ትመስላለች አትመስልም? ቅድም ልትወልድ ኢትዮጵያ ገብታ ስትመለስ ተገደለች አትባለች ልጅ አትመስልም? እቺ ልጅ መስላኛለች። እዚህ ጋር ጌጥ ያደረገችው ልጅ መስላኝ ነበር። እያመሳሰልኳቸው ነበር ቅድም። እቺ ልጅ ያጎቷ ልጅ ነች። እንግዲህ ኮንታክት ያደረገችኝ 2 ወር ከ20 ቀኗ ነው ሞታለች ብለው ልከውልኝ ያጎቷ ልጅ ነኝ ነው የምትል። ቋራ ሌላም አለ። ይኸው ወዩት በደንብ እንድታምኑ። የሸዋሮቢት ልጅ ነኝ ሞታለች ብለው ካስረዱን 2 ወር ከ20 ቀኗ ነው ያጎቷ ልጅ ነኝ። ላይ ገብታ ማውራት ትችላለች። የሸዋ ወጣት እንግዲህ ይህን ሰውዬ ዝም ካላችሁት የሸዋ ህዝብ በዚሁ አጋጣሚ ያሳይቻታለሁ። በዚሁ አጋጣሚ ትክክለኛ ማስረጃ ሳያሳዩአችሁ ልጆቻችሁ ሞተዋል ብለው በደፈናው የነገሯችሁ እነ ይመች አግተው የመን በረሃ ላይ እየተጫወቱባቸው ነው። ትክክለኛ ማስረጃ እስካላመጡ ድረስ በዛች ሰዓት ልጆቻችሁ በህይወት ሊኖሩ ስለሚችሉ የደላሎቹን ቤተሰቦች ይዛችሁ መጠየቅ ትችላላችሁ። ይሄ ነው መልእክቴ። ሸዋን እንደ ሸዋ አሰድቧል ይሄ ይመች የሚባለው። በዛ አካባቢ የምትንቀሳቀሱ ኃይሎች ሸዋን ማስከበር አለባችሁ። የሸዋን ስም አጠልሽቷል፣ አዋርዷል። የሸዋ ባህል ወግ ብሎ ሽምግልና ብሎ የተጫወተውን ነገር በሪከርድ ሰው ስለሚፖስተው ታዩታላችሁ። እርምጃ ውሰዱልን። የመንግስትም ኃይል ሌላም እዛ አካባቢ የምትንቀሳቀሱት እባካችሁ ፍትህ ለእህቶቻችን። እስኪ የሚጣ ጠይቂያት እስኪ ልጅቷ አሁን ያመጣሻትን ፎቶ ስሟ ማን ነው? ሶስና ወይ እመቤት ነው ስሟ? እሺ እነዚህን አይዋቸው። እነዚህም የተጉለት ቋይማ 1 ደቂቃ። እነዚህም የሸዋ ልጆች ናቸው። ድንበር ላይ ሲደርሱ ሞተዋል ተብለው ነው። ምንም መረጃ አልተሰጣቸውም። ብቻ ድንበር ላይ ሆነው ሞተዋል ተብለው ነው። የሸዋ ልጆች ናቸው። ይሄ ሁሉ የይመች ስራ ነው። እንግዲህ ይመች ቤተሰቦቹ ንብረቱ ላይ ሂዱበት። እዛ አካባቢ ያላችሁ ሰዎች እቺ ነች ልጅቷ። ያው እዚህ ጋር የሸዋን እኮ አንተ የዘር ማጥፋት እኮ ነው እያደረጉባቸው ያሉት። የዘር ማጥፋት ሌላም አለች። ኧረ ሌላም አለ። ቆይ ሌላም አለ። ያው እቺ ልጅም አለች። ህፃናቶቹ ነው እንደዚህ እያደረገ የሚገኘው። አሁን የማሳያችሁ
የሸዋ ልጆችን በይመች ተመልምለው በየመን የሚሄዱ ማለት ነው። ሌላም አለ። አንዴ ጠብቁ። ሌላም አለ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ይኸው እቺም እንደዛው ሚጣ በሜሴጅ ልኬልሻለሁ። ደላላ አግቶብናም ብለው ቤተሰቦቿ እያለቀሱ ያለች ልጅ የሸዋ ልጅ እዚሁ አሁን ልከውልኝ ልኬልሻለሁ በሜሴጅ በኖርማል ሜሴጅ በቲክታክ በሜሴጅ ከላክልኝ አለው። ያ ቆያቸዋለሁ ላሳየት ነው። በደላላ የታገተ ሙሉ አምጧቸው። ታንክ ዩ። እሷ ነች የሸዋ ልጅ ናት። ደላላ ይዟት ቤተሰቦቿ ይዘውብን እያሉ እያለቀሱ የሸዋ ልጅ ናት እሷ። ስለዚህ እነ ይመች በእነ ይመች ተመልምለው እኔ እመቤቴን ራሴን እያመሜ ነው። የሸዋን ልጆች የሚያግዝ ሰው አለ፣ ከዛ እየተቀበለ የሚያጸዳ አለ፣ ሆን ተብሎ ማለት ነው። የሀና ጉዳይ ለብዙዎች እንባ አባሽን የሆነችልን እና በዚሁ አጋጣሚ ልጅቷን በህይወት እስካላመጣችሁ ድረስ እኛም የምንወስደውን እርምጃ በተግባር እንቀጥላለን ማለት ነው። ምድር ላይ ሳውዲ ተጀምሯል ኦልሬዲ። ይሄም ልጅን የምታውቁት ካላችሁ የማጀቴ ልጅ ነው። እሱም 3 ዓመት ሆኖታል ከጠፋባቸው። እዚሁ የመን መንገድ ላይ የማጀቴ ልጅ ነው። ሙሉ የአማራ ልጆች እባካችሁ ድምጽ ሁኑን። ሙሉን የአማራ ክልል ልጆች ቲክታክ ያላችሁ አልፎ ተርፎ የትግራዩ እየሆነና ያለ ነው። ስለዚህ በራሳችን ልጆች የራሳችንን ልጆች እያስበላን ነው። እንግዲህ የእሱም ቤተሰቦች ተይዘው መናገር ካለባቸው ይዛችሁ አናግሩልን። እዛ አካባቢ ያላችሁ ሰዎች እያናገርናችሁ ነው። እባካችሁ ፍትህ ስጡን። ህዝቡን ለ20 ዓመት ፈጁት። በባህር በደላላ ባጋች በሽፍታ መሀል መቀመጫቸው ሸዋሮቢት ነው። የደላሎቹ ፎቅ አንዴ ሸዋ ልጅ አንዴ ትቀጥላለህ። አንዴ ስላለን እንካ ስሟ ብርሃኔ መሸሻ ወልደ መስቀል ይባላል። ትውልድ ቦታዋ ሰሜን ሸዋ ምንድነው የሚባል? ቆይ እንደዚህ ላንበቦ እንዲታይ አርማንያ ነው የሚለው። አርማንያ ደላላ ስጠይቃት የጠፋችው ብላ ከነስልኩ ነው ያስቀመጡት ቤተሰቦቹ። አርማንያ ይላል። አርማንያ ይሄው እቺም እንግዲህ ሌላኛዋ ሸዋ ልኬልሃለሁ። ደግሞ አንድ ፎቶ ልኬልሃለሁ። ግባና ያው በቴሌግራም እዚህ የሚያጸዷችሁ የኔ እናት እዚህም ኧረ በኢየሱስ ስም ኧረ በኪዳነ ምሕረት ቆይ እስኪ እኔ ቃል የለኝም። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ሌላም አሳያችኋለሁ። ሌላም ብዙ ፎቶ አለ። ስንቱን አሳይቼ ስንቱን እንደምተው መድኃኒዓለም ያውቀው። ብቻ ይቅርታ ያላሳየውላችሁ ካላችሁ ልካችሁልኝ። እቺም እንደዛ ሳይ አድርጌዋለሁ። እቺም እንደዛው መሀል ሸዋሮቢት ላይ ፎቅ ንግድ ተሰማርተው እየኖሩ ነው። እንግዲህ ደላሎቹ ይሄን ሁሉ ህዝብ አስጨርሰው። ስለዚህ ፍትህ ስጡን። ማንኛቸውም እዛ አካባቢ ፍትህ የምትሰጡ ሰዎች ፍትህ ስጡን። ድንበር ላይ ነው የቀረችው። እዛው ድንበር ላይ 2 ዓመቷ 3 ዓመቷ እያሉ እንደዚሁ ሙታለይ ብለው አስረዱ። እንደዚሁ ደላላዎች አስቀርተዋት ነው። ሌሎቹ ወደ መኪና ሲወጡ እሷን አስቀርተዋት ነው እንደምታዩት። ሰያ በዋትስአፕ ላክልህ። የተላኩ ልጆች አሉ እንደው የጠፉ እዚህ አልቀረቡ ያየኋቸው አይመስለኝም። ሚኪ የገጠር ልጅ ምንድን ነው? ምኑን እንወስንበት? አንተ ጋር ያለችው ያቺ የጠዋቷንም ልጅ የትግራዋንም ልጅ ለጥፋት በእነ ይመችና በተክላ እጅ ያለችው ያኛውን ስልክ በሜሴጅ ላኪልኝ። ስልክ ያኛው የለም ሰይድ ጋር ሰይድ ስክሪንሻት አድርገህ ሰይድ ይልክልሻል። በቲክቶክ ሜሴጅ ላኩልኝ። አጸዱት እኮ ህዝቡን እንዲህ አጸዱት እኮ በነገራችን ላይ የመን በረሃ ላይ እየረገፈ ያለው
የመን በረሃ ላይ እየረገፈ ያለው የትግራይና የአማራ ልጆች አጥንት ነው። በቃ የሚሄዱት ከወሎ እችኛዋ ልጅ አንዴ መሲል ነገር እችኛዋ ልጅ የቀድሞ 9 ወር ያደረገችው ልጅ ነች። መዓዛ ገብረመድህን ትባላለች። የተወለደችው አስመራ ነች። ገባችኋ? መዓዛ ገብረመድህን ትባላለች። 9 ወር ሙሉ ከሱ ጋር ያለችው እች ነች። ከተክላይ ጋር ያለችው ማለት ነው። ብር 10,000 ብር ካልከፈልሽ ቆዳዋን ግፍፌ ልክልሻለሁ ያላት ልጅ እችኛዋ አንደኛ ነች። ላኩትኝ ጋይስ ናትና ዘለኹም ናባይ ላእኽዎ لسيد لسدادلو شي ببروفايل للو قصري سدادلو لسيد لسارة لمونيت لبريكس لسدادلو أنا تحدث الكاب إذا سلالي اللو إيو سيد الرباب سلام نون ጠቅላላ ነው የሚልኩልኝ ብዙ እየተላከልኝ ነው። የሸዋ ነው እንዴ ዘር እኮ ነው ያጂኩ ጄኖሳይድ እኮ ነው ይሄ ዲ ምን ጉር ነው بوشت الأخو لي مهيلكم صحفوا لي بوشت تصحفوا خلكم فوتو تدخلوا بتيك توك يركم الأخو لي تيك توك እኮ ፎሎ ካልመለስክላችሁ አሞራ አይመጣም። አረ ይልካል አብዛኛው ፎሎ ሳላረጋቸው ነው። በትልቁ አርገኝም አንዴ ሁላችሁም ፖስቱት በአረብኛ በእንግሊዘኛ እንዲሰሙ የዛ አካባቢ ባለስልጣኖች ባካችሁ። ይሄው እነዚህም ልጆች እንደዚህ ሰያው በትልቁ አርገኝ እቺም ልጅ በነ ይመች እየተመለመሉ ነው እንትን እያሉ ያሉት በነ ይመች ተመልምለው ነው እየጸዱ ያሉት የት እንደገቡ አይታወቁ። ሰያው አንዴ በትልቁ አርገኝ ለዚህ ልጅ እናቷ እያለቀሰች ነው ሪከርድ ያደረገችልኝ። ይሄው ይቺ ምህታችን እንደዛው ነች። እባካችሁ ተባበሩ እባካችሁ። ጠፋ እንዲ ፎቶ። ስለዚህ ሰያው እኔ የምለው ይሄን ነው። በቃ ወደ ስራ ልሄድ ነው። እኔ ቃላት የለኝም። በስመ አብ ወወልድ ወመንፈስ ቅዱስ። ነገሩ አያልቅም። አንድ ጊዜ ያ ከአንድ ሰው አላነሳም ታለው ሄሎ እግዚአብሔርን ይሄ በጣም ነውር ነው። እኔ አላቅም ሰው እንዴት በራሱ ወገን ላይ ሰው እንዴት የአካባቢውን ሰው እያጸዳ እንደዚህ ያደርጋል? ይሄ ይመች የሚባል ሰውዬ ብዛታቸው የሸዋ ልጆችማ ብዛቱ እንዴ ወገን ወዴት እየሄድን ነው? የት ናችሁ የዛ አካባቢ ልጆች? ሚጣ አይውልሽ አንዱ ባንዱ እኮ እየተሳሳቡ ነው ታውቂያለሽ። አንዱ በዚህ መጥቻለሁ ይባላል። በቃ አንዱ ባንዱ በኪዳነ ምሕረት አንድ ደግሞ ገባሽ ምንም ነገር መፍትሄ ያልተፈጠረለትን ነገር አሁን ተደብቆ ማንም አያውቅም። በቃ እንደዛ ማርያምም ሚጣኔ ታውቂያለሽ መናገር ፈልጊ በቃ ጸጥ አሉ። በቃ ምንም ማለት እንደዚህ አይነት የቆሸሽ ማነክ አንድ ጊዜ የሸዋው ነነሽ ሆነሽ እንተለሽ የት ነው ሰያው ምን አልከኝ? በድንበር ሰያው ምን አልከኝ? ላኪው በዋትሳፕ ይኸው የነዛ እንትኖች አምጣቸውማ ያንን ሁለቶቹን ጓደኛሞች። ኦኬ በትልቁ አርገኝ። በትልቁ አረጋለሁ። የት ነህ እንዴ? አይኔ ላይ ማል አዎ ይሄ ወዳኛው ላይኛው ከኋላ ላይኛው እንዴት ያኔን ፎቶ አላነሳችሁም እያልኩ ከባሏ ጋር ስከራከር የከረምኩ ነኝ አለ። ባሏም ደውሎ እንደዚህ አለ። ስለዚህ ይሄንን አስገልሉት። እኔ አሁን ለታ ገብቼ ያው አብረን ገባን እንጂ ሐሳባችን የተለያየ ነው። የዛንም ጊዜና እንዴት አስክሬን አትቀርጹም ብዬ ከባሏ ጎን ቁሜ ስከራከር የነበርኩ ነኝ አለ። ባሏም ያኒ ባልም መጥቶ ይሄን ቃል ሰጥቷል። ሰውን ያለ ስሙ ስም አንሰጥም። ይሄንኛውን ልጅ ወንጀለኛ እንዳላደለና ጉዳዩ ላይ እንደሌለበት እወጁለት። ባሏም ምስክር ሰጥቷል። ላይኛው
ይሄ የይመች ያጎቱ ልጅ ነው። ይሄ እኮ ሰያጁ እንትን የሚለው ልጅ በቀደም የገባው ነው። አውቀዋል ሳ ጁ ማን ነው የሚለው ብቻ ዞሮ ባሏም ምስክር ነው የሸዋው ምናምን። እሱ ባሏም እንግዲህ ተናገረ እኮ ይሄ ለኔ ብዙ መረጃ የሰጠኝ የከረመ ልጅ ነውና ጁ የሸዋው ልጅ አይዞህ አትበል ሚውታር እንዳትበላይ ከዚህ ምን ያክል እንደሚፈሯቸው ደላሎቹን ተቃጽል ሰው ወንጀል ሰርቶ የሚከበርበት ምን ጉር ናቸው ጋይስ? አሁን አንድ ነገር ትስማማላችሁ? አንድ ነገር ከዚህኛው ችግር ለማለት ሌላው ችግር አስገባ ነው ሰውዬው። የገጠር ልጅን እናምጣና እንጠይቅ በእርጋታ። የገጠር ልጅ እናውራ። ትስማማላችሁ? በእርጋታ እንጠይቅ። ትናንትና መጠየቅ ስንጀምር ሳታሽሞነሙኝ ጠይቅ። ሳራ ሳታሽሞነሙኝ ጠይቅ። በመጣላት በጸብ ነው እንደዚህ አይነት ነገር የምትፈልገው? ጠይቅ አንተ። ካላስን አልጠይቅም። ጠይቅ አንተ ሳታሽሞነሙን ጠይቀው። አይ ሳራ መልእክት እኮ ነው ሳራ። እኔ ማሽሞንሞን ማለት ምንድን ነው? ጸብ ነው። በጸብ አይደለም። አንድ ሰው እኮ ጥሩ ነገር ለማግኘት ከፈለክ አንተ መርማሪ ብትሆን እንኳን ሳሪ እስቲ አዳምጡት። ምንድን ነው የምትለው? ተናገር። ሳራ እንደ ፎቶ አላነሳችሁም ብላችሁ ለምን አልጠየቃችሁም ስትል ልመልስ ነበረ። ፎቶ አልተነሳም ወይ አላነሳንም ሲሉ ሌላውን ቀጥዬ ልመልስ ስል ነፍጠኛው መሰለኝ ገብቶ አላስጨረሰንም። ከዚህ አንተም ሌባ ብላ አስወረድከኝ። በአንድ ሰው ሀሳቤን አልጨረስኩትም። ያን ቀን ጠይቀናል። እኛ አሁን ለምሳሌ አቅራቢ ሆነን የመጣ ነው። ጉዳዩንም ጠይቀናል። ፎቶ ለምን አልተነሳም ብዬ ስጠይቅ ልጆቹ የነፍስ አድን ነበረ። ነፍሷ ሲጠፋ ጥሏት ሄዱ። ከዚያ በኋላ ተመልሰው እንዴት ይመጣሉ? ለሞተ ሰው አሉ። ለምን አታነሱም ብለን ጠይቀናል። እኛ እንዳቀራቢ ነገር ግን አላስጨረስከኝ። ያን ቀን ማለት ነው እኮ። አሁን ዙሮ እኔ ከሁሉም የለሁበትም ብለህ ግልግል በል እንግዲህ። ጭራሽ እኔ ከሁሉም የለሁም። የነዛም መረጃ ሰጭ አይደለ? ከዚህም ከሁሉም ነፃ ነኝ እያለ ነው። እናንተም ወንጀለኞቹም እንዳነኩት አይደለም። ሰያ ቆይ በቃሽ። ሰያ ኖ ይመች ያለበትን ይናገር። በቃ ተው ነው እኮ። ለምን ትተውታላችሁ? ሁሉንም እያስያዝን ስለሆነ ነው የሚደበቁት። እንደዛ የሚባል ነገር የለም። ሰያ እየሰማኝ ነው። አንደኛ ደግሞ አሁን አንድ ነገር የምናገረው ነገር አለኝ። አሁን እኛ ተቀባይንና ደብዳቤን ገዳይን ነው ያወጣ ነው አይደለ? እዛው ሸዋሮቢት ቁጭ ብለው እየመለመሉ የሚልኩ ማን የሚባሉ ናቸው? ሰይድ ማን የሚባሉ ያውቋቸዋል። እዛው ሸዋሮቢት አጣዬ ገምዛ ቁጭ ብለው እየመለመሉ ከነ ፎቶቸው ህዝብ እየመለመሉ የሚልኩ ደላላዎች አሉ። በነገራችን ላይ በህጋዊ የሚልኩን አይደለም እያልን ያለ ነው። በህጋዊ የሚልኩ እነዛ ተጠያቂነት የለባቸው። ሰያ አንዴ ቆይ። ይሄ ልጅ ለዚች ልጅ የሚቆረቆር ከሆነ አሳልፎ ይስጠን። ይመችን። ኢንፎርሜሽን እናገር። ለምንድን ነው የሚደብቀው? አብሮ በሯት እንዲህ አይነት ነገር እዚህ አይደለም የሚጠየቀው። ከሰያ ቁጥሩን ትወስድና ትደውልና ታወራዋለህ። እራሱ እኮ ይመች ቁጭ ብሎ እየሰማን እኮ ነው የሚሆነው። እሺ ሰያ ላክልኝ በውስጥ። በቃ እንደዛ ነው የሚሆነው። እራሳቸው ቁጭ ብሎ ያዩ ነው። እኔም በትልቁ አርጉኝ እንደዛው ሞቷል ብለው ያረዷቸው ናቸው። ይመች የሚሉትንማ እንደው በጥፍሩን ነው መንቀል። ጠብቁ ደንቆሮ። ሰያ ቁጥሩን ትልክልኛለህ? ደውልለት ለሰያ። ለራሱ ሰያ። ለሰያ። 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 ለሰ
ወላሂ ወልቅ አንዱ ቁጥር ሲዘጋ አንዱ እየተደወለ ስለሆነ የትኛው እንደው አላውቀውም። አሁን መጨረሻ የደወልከው እኮ ነው። አሁን ተዘጋ በኋላ ስንት ቁጥር ተደወለ መሰለ? አይ ያወራኸውና ሚስኮል ይለያያል። ያወራኸው ቀይ አይሆንም፣ ቀይ ያልሆነው ማለት ነው። አይዞ ይሄን እሺ ስንት ነበር መጨረሻው? በትልቁ አርገኝ አይቼዋለሁ። 48 ነው እንዳረሰው 27 48 በውስጥ ላክልኝ። በቃ እልክልሃለሁ በኋላ መጨረሻውን አይ ኧረ አሁን ላክልኝ። በትልቁ አርገኝ እኔን። እሺ እንዴ ለምን በኋላ አሁን ላክልኝ። ልደውልለት እኮ ነው ላወራው። ያዝ በቃ አልስጥክ። አይ እዚህ ህዝብ መሀል አይደለም ለህዝቡ ሳይሆን ለእኔ ላክልኝ። በዛ ላውራው በውስጥ ላውራውና ይርዳን። በቃ ያንተን ዋትሳፕ ለማግኘት አሁን 1 ሰዓት ይወስድብኛል። እስቲ በዋትሳፕ ሃይ በለኝ። እስቲ ሃይ በለኝ ቶሎ። እስቲ ቆይ ግን ይሄ ልጅ ትንሽነቱን እድሜ ሆነ በጣም ትንሽ ልጅ ነው። ስማም ወሎ ሃይ ብያለሁ። ቁጥርሽ ነው ወሎ ጎራ አረብ የሚባል የአካባቢ ልጅ ነው። ይሄም ቪክቲም የሆነ ልጅ ነው። በጣም እኮ ትንሽ ልጅ ነው። እሺ ነው 5 5 31 29 50 ስንቱን ላሳይ ላኪው እንትን ፎቶ የጅማልሽ ነው። ይሄ የጅማ ስንት ጉድ ነው ያለው። በጣም ይሄ የጅማ ልጅ ነው። እኔ ስንታችሁን ላሳይ በመድኃኒዓለም እንዴ! ህዝቡን እኮ አጽድተውታል። ታብታብ አድርጉት። በቪዲዮ ይሰራል። የት ገብተሽ ነው? ስኳር ነው የሚሰራው አይፎን ነው። እቺ ልጅ ራሱ ሄሎ የካራ ቆሬ ልጅ ነች። አዲስ አበባ ልጅ ነች። የካራ ቆሬ ልጅ ነች። ዛሬ ልብስ የሚገዛ በነበር የሚደውለው ቤት አንድ ልብስ አይቀርም ነበር። ይሄ ሁላ ደውል ሰራልሽ ላኪው። ታብታብ አድርጉት። ሄሎ እዚህም ጋር አለ። ሄሎ ይሄም ሞቷል፣ ጠፍቷል። አንተ ቆንጆና ጎበዝ አገሪቱ ወድማለች። አንተ ሰውን አጸዱት። ቆይ ሌላም አለ። አረ ብዙ ነው። ነገማ ያለው ገና መቻልቆ ይሄም የሸዋ ልጅ ነው። የአንጾኪያ ልጅ እንደው የሸዋ ልጆች ማለት ነው። እንደው ይሄ ይመችን። እንደው ጥፍሩን ካልነቀላችሁት ይዛ ቤቱን የሆነ ነገር ካላረጋችሁ እንደው እናንተ ሞታችኋል። ይሄ የአንጾኪያ ልጅ ነው። ይሄም የሸዋ ልጅ ነው።